ከሆነ በኋላ ከታረቀ በኋላ ነው ነገርሽ ስትበደሪ ነግረሽ በሰዓቱ አስጨንቃ ወሰደች ላይ ለከዚህ በኋላ ሱሱ ብር ስትበደሪ እኔና አንቺ ጸቦች ነን፣ አንነጋገርም። ቁርፈኞች ነን አላውቅም። እኔና አንቺ ሙስተሽፋ ልጅቷ ተገጭታ የተጣላሽ ለገነት አገዘሽ ነው ሀቢባ ለምን አላወራም? አጣልተሽ ነው እንጂ የተጣላ ነው። እኔ ነጥብ እያዝኩ ነው። መጠየቅ የምትፈልጊውን ነገር ሱሱ ይኸውልሽ፣ መጠየቅ የምትፈልጊውን ነገር የመጣይም ጣሉ እኔ አንቺ ጻፍ እኔ አላወራም አታቋርጥሽም። ከዚህ በኋላ ይኸውልሽ እኔ ነጥብ እያዝኩ ነው። ጥያቄሽን ስጨርሽ እኔ ችግር የለውም ማሪ እስከ የልቤን በቃ አንደኛ እዚህ ፊት ነን። የኢትዮጵያ ሕዝብ እየፈረደ ነው። አንደኛ ነገር ሀቡ እኔ እና ሱሱ እነገነት ጋር ፍቅር በነበሩ ሰዓት የለሁም ገለልተኛ ነኝ። ጸብነን እዚህ ጋር ህዝብ እንዲያቀም ፈልገው ጸብነን በመሃል እነሱ ጓደኛ ሆኑ። ምናሉ እንነጋገራለን። በመሃል አብድ ይሄው የፈረደበት ባሌ አሉባልታ መጣች። ሱሱ ሰው እንዲያለኝ ነው ራሄል ከኔ ምንድነው የምትፈልገው ሲል ወሰደኝ ቤቱ። ምን ነው ሀቢባ እኔ ስጠራ ምን ለዚህ ነው እኮ ልቤን እንትን ብለው ስለማላወራ ነው። አካውን በኋላ ግን አስለምደውኛል። አቅ እንዴት እንደሚወጣ አስለምደውኛል። ከዛ እቤቷ ወሰደንና ታረቀን እኔና ሱሱ። ግን ብር ሲበዳደሩ እየሄዱ ሲዝናኑ ምናምን እኔ አልነበርኩም። ከዛ በመሃል የሆነች ልጅ ትጋጫለች ከገነት ጋር። ግን ጓደኛም አይደለንም፣ አንገናኝም፣ ሩቅ በሩቅ ነን። አሁን ላለችው ማለት ነው እንድታቂ ሀቢባ። ከዛ ልጅ ትገጭና ይሄዳሉ ሐኪም ቤት። የዛ ሰዓት እነሱ ተኮራርፈው ከሙስተሽፋ ከሆስፒታል አያገባችሁም እናንተ ብለ አባራቸው። ምና ሀቅ አይደበቅም። ተባረው ይሁን አላቅም። ጸብ ይፈጠርና ይመጣሉ። ሌሊት ስልክ ይደወልልኛል። ከሌሊቱ 3 ሰዓት በሰሚራ ስልክ ሪቾ ገነት ፈልገሽ ነው። ገነት ይተወሰል ገነት ካፍቴሪያ ያላት ለምን ስል እንዲ ተገጭታ እነሱ ሱቁ ያውቃል እንዴ? እኔ እነሱ ሱቁ ጌም እየተጫወትን ነበር፣ ግን አልነገረችኝ። ለካ ሱሱ ጌም ላይ ስላየችኝ ስወጣ ልትነግረኝ ነው። ከዛ ፖሊስ ታስፈልጊናለሽ ተብሎ ሆስፒታል ሄድኩኝ፣ ሌሊት ማለት ነው። የዛ ሰዓት ነው እኔና ገነት ምን ጀመርን ግንኙነት ንክኪ። የዛ ሰዓት እነሱ ተኮራርፈዋል። ማሪ ራሄል አጣላች ለምትለው የዛ ሰዓት ተኮራርፈው ከዛ የዕለት ሁለት ደግሞ ልጅቷ የተገጨችለት ሆስፒታል የሐሳብ አለመገጣጠም መጥቶ አይምጣላቀም ተለያይተዋል። ገባሻቡ? ከዛ እኔ ከገነት ጋር ሆንኩኝ። በመሃል የሆነ ዝም ብሎ እንትን ሲፈጠር እነሱም ለብቻቸው ቀሩ። ሆስፒታል መሄድ አቆሙ። እኔም በቃ ጓደኛ ስትሆኝ እፍት ያለሽ እዚህ ሀገር ጸብ ያለ አይመስልሽም? እፍ ብዬ ከገነት ጋር ከዛ ገነትና እነሱ ግን ከአንድ ወር በፊት ምናምን ቀራን ያለ የሆነ እሷ ቤት ሄደው መጠጣት አቁመዋል። አይገናኙ ምናምን ነገር ጸቡ ማለት ነው። ከዛ ገነት ስለ ብሩ ነገረችኝ። ከዛ ስለ ብሩ የሰማሁት ከገነት ነው። ከዛ ሱሱ እኔ አላስታውስም። ብትነግረኝ እኮ ችግር የለውም ሰማሁ እንጂ ችግር የለውም። ግን አስደግማባት ነው ላልኩት አላልኩም ብላለች። ካለች ሌላም ነገር ሊኖር ስለሚችል ገነት ትምጣ። ገነት ናት አሁን ያለቻት ለሱሱ ትምጣ። አስደግማባት ነው እኮ ማስረጃ ይኸውልሽ። እያንዳንዱ ነገር እዚህ ቤት ያለ ማስረጃ አይሆንም። ሱሱ ራሄል $5000 ስትመልስ ሱሱ ለገነት አስመትታን የመለሰችው ያላት ማን ነው? ያለችው ገነት ናት። ስለዚህ ወይ ገነት ቮይስ ሪከርዷ ኦር ራሷ እዚህ ጋር በአካል መምጣ ትመስክር። አንደኛ እንጠይቃለን። ምስክር ማስረጃ ግድ ነው። ወይ ቮይስ ሪከርድ ወይ ያ ግለሰብ ራሱ እዚህ ጋር ቀርቦ ምስክርነት እንዲሰጥ ግድ ነው። ዝም ብሎ ሪከርድ እኮ ሀቡ ስትጣይም እኮ በቮይስ ብትሰዳድ ግን ቻክስዬን ሰውየው መምጣት ከቻለ ፊት ለፊት ጥሩ ነው። ቮይስ እኮ ማለት ተሳደብኩ ቮይስ ሪከርድ ሲላት ሲነግራት ማስረጃ ይቀዳችሁ ካለ አንድ ሰው ካለ ኖ ገነት ስትነግራት ለሱሱ ከቀዳቻት እኔ እሱ ሊሆን ይችላል አላውቅም ስላልነበረ። እሺ አንቺ ደግሞ ለገነት አላልኳትም ካልሽ ገነት አንቺ ስትነግራት የቀዳችሽ ቮይስ ካለ ኦኬ ያኮ ማስረጃ ነው። ለምሳሌ አንቺ ስትያት እንደዛ ገነት አንቺ ነሽ ያልሻት አይደለ? ብሩ ስትመልስልሽ አስመትታበት ነው የመለሰችልሽ ስትያት ታጣቂ እና እዚህ ሀገር የሆነ ነገር ሲሆኑ አስደግማብኝ አስተልትላብኝ ስለሚሉ አለች እንጂ አላልኳትም። የእሱን አላልሽም፣ ማስረጃ እስክታመጣ ድረስ አላልሽም። እሺ የሱቋስ ድረስ ፖሊስ የላክሽው እሱ ነው። ስለሱ እሱን እያወራው ነበር። ስለሱ ይጣላሉ፣ ይለያያሉ። ከዛ እኔ ከገነት ጋር ሆንኩኝ። ከዛ ለመሰለሽ ሀቡ እዚህ ጋር አንድ ሰው ላንቺ ከኋላሽ ቢላ እየወጋሽ የምትደብቂለት ነገር አይኖርም፣ የምትሸፋፍኝለት ነገር አይሆንም።
ቁጭ ብለን እኔማ እሰራላታለሁ አሳያታለሁ እንደው ካላሰገውባት ስትል ከፈልአው አዘጊባት ብለናል። በወቅቱ እኔም ፍሬም ብለናል። ይሄን አልክድም። ግን ሐሳቡን የምታመጣው ሰው አውቃለሁ፣ መክፈር አውቃለሁ፣ ፖሊስ አውቃለሁ ምናምን የምትለው እኮ እሷ ናት። ኦኬ በሰዓቱ አንቺ ከሱሱ ጋር ጸበኛ ነበርሽ? ለምን አንነጋገርም? ከገነት ጋር ብዬ ነበር። ነፍሴን አላውቅም። ኦኬ ጥሩ እሺ ብያለሁ። ይሄን ስትለኝ እሷ አዎ ብያለሁ። መች ነው ሁሉ የምታረጊው ብያለሁ። መች ነው የምታረጊው? እንዴት ነው ነገሩ ብያለሁ። ግን አላረገችውም እስካሁን ድረስ። እሺ ስለዚህ ፖሊስ የላከው ታዲያ ማን ነው? ሱሱ ሱቅ መቼ ነው ፖሊስ የተላከው? ደግሞ ፖሊስ ሱቋ መጥተው ነበራት። ይሄን አልሰማሽም? ይሄ ማለትማ ገና ከገነት ጋር ምንም ሳይጣሉ ምን ሳይሉ ረመዳን ልንበላ በየመሃሉ ምግብ ይሄ ተገልብጦ ሱሱ አሁን ፖሊስ ለተባለው ማሬ ይሄ ማለት ነው። እና ሱሱም አልተጣላንም። ከገነት ጋርም ሰላም ነበሩ፣ ፍቅር ነበሩ። ገና ምንም ጻቡን ብጥብጡም ሳይነሳ ምግብ አፍጥር ተጠርተን ነጁ ጋር ልናፈጥር ስንሄድ የዛሬ እንደ በረመዳን ወቅት ነው። እሱ ነው ማውቀው። ሌላ ፖሊስ ግን እኔ ሀቡ አላውቅም። ሌላ አላውቅም። እሱ ማለት ደግሞ የስራን ትጠይቀ የዛሬ ዓመት ረመዳን እሱ ነው እንጂ እሱ ማለት ደግሞ የገቡት ለእንትን መሰለኝ የሲሃይ የሚባሉ ነገር አሉ። ለእንደዛ ነው። ያኔ ደግሞ እንደውም እኔ እና ሱሱ ፍቅር ነን፣ እሷ እና እሱ በጣም ፍቅር ነን። ያኔ ያውቃሉ። ከዛ ፖሊስ መጥቶ እኮ አይዲ ያሳዩ ተብሎ ምናምን ተባለ። ከዛ በኋላ ነው እኮ ይሄ ነገር እኔና ገነትም ጓደኛ ይሆን ነው አብረን መውጣት መግባት የጀመርነው ምናምን እኮ ከዛ በኋላ አሁን እኮ ነው ሀቡ አሁን። ስለዚህ የአራተኛው ጥያቄ መልስ ቆይ አራተኛ ላይ እኔ ሱቋ ፖሊስ አላኩም፣ ገነት ግን ፖሊስ ልኬ ሱቋን አዘጋባታለሁ ስትለኝ አዎ አዘጊ ብዬ በገነት ሀሳብ ተስማምቻለሁ። ይሄ ነው ተስማምቻለሁ። እሺ ለምን እዚህ ጋር የኔ ስም እየመጣ እየጠፋ መደብቅበት ምክንያት የለም። ለምን ሌላም ነገር ማውራት ካለብኝ እኔ አወራለሁ። አቢባ አው ገነት ላዘጋባት ስትል አዎ አዘጊባት ብዬ በገነት የምናገረው ማሪ ጥያቄን ነው የሳሳም ነው። አዎ ብያለሁ። ከእንደገና አቢባ አንድ ምነግርሽ ነገር ማለት ነው የዩማን አዊ እንትን ካፍቴሪያ ነበራት ገነት። ከዛ ስራ ሲቀዘቅዝ ምናምን ዩማኔር ሳሎን ልክፈተው እኔ ለምሳሌ አሁን መጥቼ ሀቡ የሱሱ ዩማኔር አይነት ፀጉር ቤት ልክፈት ብልሽ አትክፈች ነው ክፈች ነው የምትይኝ? ሁሉም የርዝቁን ነው የሚበላው። እንግዲህ ምን ይደረጋል? እንደዛ ብዬ ክፈች ገን ያልኳት። ከዛ የዩማኔር የሽርክ ሚዩት ነሽ ራሄል፣ ሚዩት ነሽ። አሁን እየደወሉብኝ እኮ ነው ማሪ፣ በእናትሽ ሊሳ ትደውሉባት እባካችሁ። ወይኔ ሊፍ ላይ ነኝ፣ አትደውሉብኝ። ምን ጉድ ነው? ምንድን ነው ቪዲዮ ኮል? ይሄ ደግሞ አናክስጣላ እና ሀቡ ቁጥር ምናምን ሁሉ ብላ ማሪ እኔ አላውቅም እንዴት ብዬ ማስረዳት፣ ግን ጥያቄን ጥያቄ ስለሆነ መጠየቅ ፈልጋለሁ። ያኔም ሂውማኔር ክፈች ብዬ ስላበረታተዋት ራሄል ናት ገፋፍታ። እኔ መገፋፋው ብር አልሰጠውሽ ክፈች ብዬ አልገዛውልሽ ሀሳብ እዚህ ሀቡ አትክፈቱ ብለሽ ስትይ ምቀኝነት ነው የሚመስላቸው። ክፈቱ ብለሽ ስታበረታች የጓደኛው አይነት ፀጉር ቤት አስከፍት። በጣም ሀቢባ እዚህ ሀገር ችግር ነው። አሁን አንቺና ገነት ዩአርናት ኦኬ አብራችሁ ጓደኛ አይደላችሁ? ተጣጣጣ ትላለውልን እኮ ነው የደሮ ወሬ እያመጡ መታረቅ ሲፈልጉ። ስለዚህ ፀጉር ቤቱን እንድከፍት ጎትጉታ ያስከፈተችኝ ፀጉር ቤቱን ጎትጉታ ያስከፈተችኝ ራሄል ናት አለቻት። አንዴ ባለቤቷ እያወራት ነው ሀቡ። እሱ በጣም ስለደከመው በቃ ከላይቭ ምንም አይት መረረ በቃ። እሺ እና ሱቁ እሷ ናት ራሄል ናት ጎትጉታ ያስከፈተችኝ እንጂ እኔ መክፈት አልፈልግም በራሄል ተገድጄ ነው እያለች ነው አሁን ገነት ብላለች። ማ ድሮ ተወርቶ ሱሱ ጆሮ ደርሶ ሱሱ ጠይቀኝ። ከዛ ሱሱ እርዝቅ ምን አላ ነው ብትከፍችም ባትከፍችም ኩሉ አዳላ ቢርዝኦ ብላ መልስ ሰታበት ዝም ብላለች። ግን አሁን ልንገር ላውራ ብዬ ነው ማሪ ይሄንን በዚህ አጋጣሚ። ስለዚህ ሱሱዬ ያንቺ አራት ጥያቄዎችን ምን ነበረ? እኔ ቅድም የያዝኩት ነጥብ ጥያቄሽ አንደኛ በፌክ ቲክቶክ አካውንት የተባለው ፌክ ቲክቶክ አካውንት የለኝም ብላለች። ሁለተኛ በሌላ ሀገር ስልክ ቁጥር ትዳርሽን ለመበጥበጥ ባልሽን ፈላጊ ሴት መስላ ስትጻጻፍ ከአንቺ ጋር የነበረችው እሷ እንዳልሆነች የሌላ ሀገር ቁጥር እንደሌላት
ተናግራለች። እና ሶስተኛ ደግሞ የገነትን $5000 አስመትታባት ነው የመለሰችው። እኔ አላልኩም ሲጀመር ብላለች ካለች ማስረጃ ወይም ምስክር ታምጣልኝ። ለምን ራሷ ትምጣ እንጂ ማሪ መናገር ትችላለች እኮ ገብታት። አዎ ገነት ትምጣና ማለቴን ትመስክር ብላለች። አራተኛ ደግሞ የሱቁን ሱቅ ድረስ ፖሊስ ልካለች ለማዘጋት ለሚለው ደግሞ እኔ ፖሊስ የሚባል አላኩም፣ የገነት ሀሳብ ነው የሱሱን ሱቅ እናዘጋባት ስትል አዎ ላዘጋባት አዘጋለው ጠበቃ አለኝ እንደዚህ ወረቀት ስትል ሀሳብ ተስማምቻለሁ። ግን እኔ እማቆ ፖሊስ ላዘጋባት ነው ስትል ፖሊስ ጻፍ ስለሆነ በዛ ሰዓት ለምን ላዘጋባት ነው ስትል አዎ አዘጊባት ተስማማለሁ በሀሳብሽ መቼ ነው የምታረጊው ጉዳዩን እንደውም ብዬ አዎ ብዬ ከገነት ጋር ተስማምቻለሁ እንጂ የሀሳቡ ባለቤት እኔ አይደለሁም። ኧረ እኔ እሷ ናት። ቀበሌ አውቃለሁ፣ ህዝብ አውቃለሁ፣ ዳውሌ አውቃለሁ፣ መንግስቱ በእጄ ነው ብላ የምትለው እኮ እሷ። ለምንድን ነው የኢትዮጵያ ሰዎች የብሔሩ ሰዎች ጸጥ የምትሉ? ታውቃላችሁ፣ ውጡና አውሩ በቃ። ዛሬ እኛ ሀቢባ ቤት ነን፣ እናውጣ እውነቱን። ከሞትንም የኢትዮጵያ ህዝብ አለ፣ ከታሰርንም የኢትዮጵያ ህዝብ አለ። ከሙከየም ጎረምሳ መጥቶ ከቀጠቀጠኝም የኢትዮጵያ አውሩ። ለምንድን ነው ዝም የምንለው? ባላለሽ አይደል? እንዴት ነው ባልሽን ጥሶ ጎረምሳ ቤት ገብቶ የሚደበድብሽ? ባላል የዚህ ሀገር እንዲህ ይላሉ ማሪ። ለምን ሁሉም ስለሚያውቅ እናስቀጠቅጣለን እናስወጋለን ይላሉ ማሪ ስለሚሉ ነው። ምን ባሌ አንድ ነው አንድ ነፍስ ልጅ ምን ዳርገው አንደኛው አንቺ አይደለሽ እንዴ? ማፊ ሙሽኪላ በይ ወያር አሽና በሳ ናህኪ በይ አንቺ አይደለሽ እየተጣለሽ ነው። ምን አልሽ? በመመታትማ የአንቺ ጓደኞች ናቸው እኮ የተደበደቡት። የማን ነው የተደበደበው?